አትዋሽ እኮ የትኛው ዓለም ነው አንተ በዚህ ዓለም ነው ተስፋ የምትቆርጠው ሌላ ዓለም አለ ገና ስላልተገናኘ ኔትወርክህ ስጋዊ ደማዊ ሆኖ ከዚህ ዓለም ላይ ብቻ ስለተጣበቀ እንጂ ኔትወርክን አይነን ከፈት ብታረገው ዙሪያህን የከበበ አቤት የቅዱሳን ንብረትን ብታይ ቆይ እስኪ ለእናቴ ልኑርላት ትሉ የለ እስኪ ለአባቴ ልኑርለት ትሉ የለ ራሳችሁ ኑሯችሁን እንኳን ትታችሁ የሥጋ ኑሯችሁን አንዳንዶቻችሁ ደስ ላሰኟችሁ ለምትወዷቸው ለውዶቻችሁ ትኖሩ የለ ታዲያ እስኪ ቢያንስ ለጌታዬ ልኑርለት አትሉም ይሄ ቃል እኮ የሚያሳየን እኮ እሱን ነው የምኖረው ኑሮ በሥጋ ስለኔ ለሞተልኝ አምላክ ነው ምን HIV ኤድስ የሚባል አንድ በሽታ በከተማችን መጥቶ ታስታውሳላችሁ በአገራችን ብዙዎች ገና በሽታው እንዳያዛቸው ራሳቸውን አጠፉ ገደሉ አሳዛኝ ሚስቶቻቸውን ሕፃናት ልጆቻቸውን ትተው ደንግጠው ራሳቸውን ሲያጠፉ ብዙዎች ሰምተናል ለችግር መፍትሄ ቀን መስጠት አልፈለክም ትዕግስትም አጣሃል ቀን የሚያመጣውን አታውቅምና ታገስ ይቀየራል ነገር አዲስ ማለዳ ሲወጣ እግዚአብሔር ላንተ አዲስ እድል ሰጥቷል ተጠቀም ዙሪያዋን እስከኮተኩትላት ፋንዲያ እስካፈስላት ንፋስ እስከከላከልላት ቅጥር እስከቀጥርላት አረም እስከነቅልላት እባክህ ታገሳት በጣም የሚወድህ ዓለም አለ አንተ አጣየው ስትተኛ የሚቆም ስትዘረጋ የሚዘረጋ ማረኝ ስትል ማረው የሚል በጣም የሚወድህ መልአክ አለ ነዋ ሚካኤል እነዚያ የችንካሮቹ እጆችስ እነዚያ ስለኛ የተወጉ እነዛ የቁስሉ ገደሎችስ አይታዩም የተዘረጉ እጆች ዘውትር ወደኛ የተዘረጋው የፍቅር እጅስ አይታይም እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት የምንማርበት የትምህርታችን ርዕስ አንተ የኔ ነህ በሚል ርዕስ ይሆናል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ተቤዥቻለሁና አትፍራ በስም ጠርቻለሁ አንተ የኔ ነህ ይላል በዚህ ርዕስ ጥቂት ሐሳቦችን እንደ እግዚአብሔር ቅዱስ ፈቃድ እንመካከራለን ብዙ ጊዜ በተለይ ወጣቶች የኔ የሚለንን ሰው እንፈልጋለን ብዙ ጊዜ የኔ የሚል የሌለን መስሎን ብቸኝነት ይሰማናል በዚህ ምክንያትም ሆድ ይብሰናል የኔ የሚለኝ የሌለኝ ምስኪን እንደሆነን ይሰማናል ይሄንን ድምጽ የብቸኝነት ስሜት ለሚሰማን በዚህ ስሜት መካከል የበታችነት ስሜት ተጭኖን ምናልባት ተስፋ ያጣን እኔ ባይ አልባ የሆን ብቻችንን የሆን ለመሰለን የእግዚአብሔርን ድምጽ ለማሰማት ነው ይሄን ርዕስ የመረጥኩት ብዙ ጊዜ ወጣቶች ቤተሰቦች እንኳን ሳይቀር እኮ ስሜቴን አይረዱትም ቤተሰቦች እንኳን ሳይቀር የኔ ልጃቸውን ዓለም አያውቁትም በሰው ተከብቤ ብቸኛ እንደሆንኩ ይሰማኛል ከሰው ጋር ሆኜ የሚያዳምጠኝ እንደሌለ ይሰማኛል
ብቻዬን ነኝ የምንል ወጣቶች እንገኛለን። ይህ ድምፅ ምንኛ የሚያጽናና ድምፅ ነው። አንተ የኔ ነህ፣ በስምህም ጠርቼሃለሁ፣ አንቺ እኮ የኔ ነሽ። ይህ ምንኛ ያጽናናል ወገኖቼ። አንድ እውነት ልንነጋገር፣ አንድ እውነት ልናውቅ ይገባል። ይሁን እሺ፣ ቤተሰቦቻችሁ የእናንተን ዓለም አያውቁትም እንበል። ይሁን እሺ፣ ወላጆቻችሁ እንኳን ወደ እናንተ ዓለም አልወረዱም እንበል። አንድ የእኛን ዓለም የእናንተን ዓለም የሚያውቅ ግን አለ። ወደኛ ሰውነት የወረደ የእኛን ሥጋ ሳይቀር የለበሰ ወደኛ ዓለም የመጣ እግዚአብሔር አለ። እሱ ነው አንተ የኔ ነህ የሚለው። በረታችንን እንኳን የቀመሰ ወገኖቼ፣ ከኔና ከናንተ ብዙዎች በረትን እንኳን አልቀመስን ይሆናል። የመጨረሻውን የሰው ልጅ መገኛ በረታችንን እንኳን ሳይቀር የቀመሰ እሱ ወደ እኔና ወደ እናንተ ዓለም መጥቷል። ይህንን ተውት። መቃብራችንን እንኳን ሳይቀር አጣጥሞታል። ከመቃብር በቀር እኔና እናንተ ምን ዓለም ነበረን ወገኖቼ? መቃብር የተባለ ዓለማችንን እንኳን ሳይቀር ያውቀዋል። ከዚህም ፈቀቅ እንበል። ሲኦላችንን እንኳን ሳይቀር የገባንበትን ሲኦል እንኳን ሳይቀር ተካፍሎናል። ስሜታችንን አይደለም፣ ዓለማችን ውስጥ ገብቷል። ምናልባት ወላጆቻችሁ ዓለማችሁን ውስጥ ላይገቡ ይችላሉ። አንድ በእርግጠኝነት ክርስቶስ ግን ዓለማችን ውስጥ ገብቷል። ስሜታችሁን ላይረዳ ይችል ይሆናል። ዓለም ወላጆቻችሁ፣ የተወደደው መድኃኒታችን ኢየሱስ ክርስቶስ ግን እንዲህ ተብሎ ነው የተጻፈው፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ አይደለ። ወገኖቼ፣ እኛ እንደተፈተንነው ከኛም በላይ ተፈትኗል። ምን ማለት ነው? ስሜታችንን እንኳን ሳይቀር ያውቃል። እንደኛ ስለተፈተነ የሚራራልን ሊቀ ካህናት ተብሏል። ያንተን ያንቺን ዓለም በትክክል ያውቃል። በዚህ ምክንያት አይጨክንም፣ ይራራል። የኔ ነህ ይላል፣ በስም ጠርቼሃለሁ ይላል። ርቆ የተቀመጠ ራሱን ከፍ አድርጎ በኩራት ዝቅ ብሎ የሚያየን እንዳይመስልን፣ በእኔና በእናንተ ዓለም ውስጥ ኖሯል። ያውቀዋል፣ ይረዳዋል፣ ይሰማዋል። በዚህ ምክንያት ይራራልናል። ወገኖቼ፣ ችሎታዬን፣ ስብናዬን፣ ተሰጦዬን የሚያደንቅልኝ እኮ የለም ብለው ብዙ ወጣቶች ራሳቸውን የበታች አድርገው ይቆጥራሉ። የሚያደንቅና ዕውቅና የሚሰጣቸው በማጣት ብዙዎቹ በመከፋት ይኖራሉ። ወገኖቼ፣ እንደ እግዚአብሔር ስብዕናችንን ያከበረ አለን? ከኔና ከናንተ ይልቅ እግዚአብሔር በእጆቹ የፈጠረው አለን? አንተ እኮ እግዚአብሔር ባስደናቂ እጆቹ የፈጠሩህ
አስደናቂ ፍጥረት ነህ። እግዚአብሔር ማንን በእጆቹ ፈጠረ ካንተ በቀር? የሕይወት እስትንፋስስ በአፉ እፍ ያለው አንተ ጋር አይደል? በላይ ለሚበሩ በደረት ለሚሳቡ ባህር ውስጥ ለሚኖሩ ኃያላን ለሆኑ እንስሶች ክርስቶስ ይህን አድርጓልን? አንተ እጅግ ግሩም ቃላት የማይበቃው ፍጥረት እኮ ነህ። መጀመሪያ በእጆቹ የፈጠረ ከዛስ በእጆቹ ደግሞ ችንካር ተክሎ ያዳነ እንዳንተ ማን አለ? ከዚህ በላይ ስብዕና በምን ይገለጽልህ? ለመላእክት አልወረደ፣ ለእንስሳት አልመጣ። ለዚህ እኮ ነው ግሩምና ድንቅ አድርገህ ፈጥረኸኛል የሚለው እኮ ለዚህ ነው። እንደኔና እንደናንተ ያለ ግሩምና ድንቅ ከፍጥረታችን በላይ እግዚአብሔር እኛን ፈልጎ መምጣቱ አይደንቃችሁ? ፈልጎ መምጣቱ ብቻ እኮ አይደለም። የስብዕናችን ታላቅነት የሚገለጸው ፍቅሩን እስከ መስቀል ድረስ መስጠቱ የኔና የእናንተን ክብር አያሳይም? አባትህ ላያደንቅ ይችላል። ጓደኞቼ ላይነግሩ ይችላሉ። እግዚአብሔር ከነገረ ግን ምን ነው ተጠራጠርከው? ብዙዎች የበታችነት ስሜት የሚሰማን እንደ ተተውን የሚንቆጥረው ይህን የእግዚአብሔርን የኔና የእናንተን ስብዕና ከፍ አድርጎ ማድነቁን ደግሞ ለዚህ ክብር ዋጋ መክፈሉን ስለማንረዳ እኮ ነው ወገኖቼ። አንተ የኔ ነህ የሚለው እኮ ይሄንን ነው ወገኖቼ። ይሄ ብቻ አይደለም። አንዳንድ ጊዜ ወጣቶች፣ በተለይ ወጣቶች ማንም እንደማይወደን እየተሰማን ነው። አሁን ብቸኝነት የጎበኘ በብዙ ሰዎች መካከል ተቀምጠን እንደ ተተውን የሚሰማን አፍቃሪ እንዳጣን ሆነን ውስጣችንን የምናደምጠው የሚወደኝ እኮ የለም ወደ ማለት እኮ የደረስነው እኮ ለዚህ ነው። አንድ የእግዚአብሔር ቃል ግን ላንብብላችሁ ወጣቶች። እንዲህ ይላል፣ በዘላለም ፍቅር ወድጄሃለሁ የሚልህን ድምፅ እስኪ ስማው። ወላጆች ሰልችተውን ሊሆን ይችላል። እናቶችም ፍቅር ቀንሰውብን ሊሆን ይችላል። ዓለምም ፍቅሩን በሰጠው መጠን እየለካ የሚመጸውት ሊሆን ይችላል። እግዚአብሔር ግን እንዲህ ይልሻል እቴ፣ በዘላለም ፍቅር ወድጄሻለሁ ይልሻል። ይህ ማይታበል፣ ይህ የማይቀየር፣ ይህ የማይለወጥ ፍቅር ነው። በዘላለም ፍቅር ወድጄሃለሁ። እግዚአብሔር ከወደደ ከዚያ ውድ ውጪ ሌላው ፍቅር ለምን ተስፋ ያስቆርጣል? ለምን ባዶነት እንዲሰማ ያደርጋል? የተወደድክ ኦርቶዶክሳዊ ወጣት ሆይ አንተን የሚወድህ ሰጥቶ የማይጎልበት ባለጸጋው እግዚአብሔር ነው። አንቺን የሚያፈቅርሽ ንፍገት የሌለበት ለጋሱ ጌታ ነው። ሰጥተው የሚያልቅባቸው ፍቅር ቢነፍጉ ለምን ትከፋለህ? ሰጥቶ የማያልቅበት አቅርቦት የማይነጥፍበት ባለጸጋው እግዚአብሔር በዘላለም ፍቅር ወድጄሃለሁ ሲል አትሰማውም? እናትጽናና። ይህ ውሸት ነው። ይህ ሐሰት ነው። ምንም በሌላት ዓለም መወደድ ስላጣን ወገኖቼ እንዳይከፋል። ሰታ ያልቅባታል። በዚች ምስኪን
ጎስቋላ በሆነች ዓለም ውስጥ ባለን ሰዎች መወደድ በማጣታችን ለምን ሆድ ይብሰናል? ከአንዳንድ ፍቅር ለማግኘት ከአንዱ ወደ ሌላው ከሌላው ወደ ሌላው ለምን ያንከራትተናል? በዘላለም ፍቅርና ውድ መወደዳችንን ለምን እንርሰዋለን? በዘላለም ፍቅር ወድጄሻለሁ ይልሻል። ማንም አይወደኝም ብለን ለምን ሆድ ይብሰናል? አንድ ታላቅ ፍቅር እጆቹን ዘርግቷል። ወገኖቼ ዛሬ ወደው በኋላ በሚጠሉ አሁን አቅፈው ቆየት ብለው በሚገፈትሩ ፍቅራቸው በፈረቃ ለሚቀያየርባቸው ለዚህ ዓለም አፍቃሪዎች ጥብቅ ብካል ወገኖቼ ወረት የሌለበት ፍቅር ያለው እግዚአብሔር እንደወደደን እንንገራችሁን? አፍቅሮ የማይጠላ እንኳን እኔና ያንተ ኃጢአት አይደለም የዓለሙ ሁሉ ኃጢአት ፍቅሩን ያልቀየረበት የበደላችን ብዛት መውደዱን የማይቀንስበት የዘላለም ፍቅር እግዚአብሔር ወድጄሃለሁ ሲል አታምነው? መለወጥ የሌለበት ያውነት ያለው ፍቅር ነው። እሱ ነው የወደደ። መለወጥ የለበትም በሱ ዘንድ። ትላንትም ይወድሻል፣ ዛሬም ይወድሻል፣ ነገም ይወድሃል። ኃጢአትህን እንጂ የሚጠላው አንተን ከቶ ጠልቶ ማያውቅ ነው። መለወጥ የሌለበት ፍቅር ነው እኛንም ይወደን። የዓለም ፍቅር ተነፈገን ብለው ስንቶች ራሳቸውን አንቀው ይገላሉ። ሴቶች በወንዶች ወንዶች በሴቶች ፍቅር መከራ ይበላሉ። ያውነት ያለው ፍቅር ግን እዚህ አለላችሁ። በዘላለም ፍቅር ወድጄሃለሁ የሚለውን ስማው። የዚህ ዓለም ፍቅር አንዱ ሲወዱ ምናልባት አንተን ይጠሉ ይሆናል። አድሎ ያለበት ፍቅር ነው። ፍቅር ያበላልጣሉ፣ ፍቅር ያወዳድራሉ፣ በፍቅር ይመርጣሉ፣ ይመራረጣሉ። ወገኖቼ አድሎ የሌለበት ፍቅርማ እግዚአብሔር ጋር ነው ያለው። አድሎ የሌለበት እውነተኛ ባለጸጋ ሆንክ ድሃ፣ ፉንጋ ሆንክ ሰልካካ፣ መለሎ ሆንክ አጭር፣ አዋቂ ሆንክ መናኛ፣ ዝነኛ ሆንክ ተራ፣ ፍቅሩ እኩል ነው። ያለ ይሁን የሌለ ሁል ጊዜ አፍቃሪ ነው፣ ሁል ጊዜ ወዳጅሽ ነው። በዘላለም ፍቅር ወድጄሃለሁ ሲል አታምነው? እወድሃለሁ ነው የሚለው። ይህንን ደግሞ በቃል ብቻ አይደለም የነገረ። እንዴት አድርገህ ወደድከኝ ብትለው የእጆቹን የቁስል ገደል ነው የሚያሳየን። ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ የሌለው ፍቅር፣ ከዚህ የሚበልጥ ፍቅር የለም የሚለው የተዘጋ ነው። ያነሱ ፍቅሮች ተነፈጉን ብላችሁ ትሰቀላላችሁ። ፍቅር አጣው ብላችሁ ፍቅር ፍለጋ ካንዱ ወደ ሌላው እስከ መቼ ትንከራተታላችሁ? ካንዱ ወደ ሌላ አቀፍ ለመግባት ሰውነታችሁን እንዴት ታጣላችሁ? ወረት የሌለበት አድሎ የሌለበት ፍቅርማ ላሳያችሁ። እዚህ ያለላችሁ ወጣቶች፣ እዚህ ያለላችሁ መለወጥ የሌለበት ያውነት ያለው ፍቅር
ማንም አይወደኝም እንዴት ትላላችሁ? እናንተ ወጣቶች እናንተን በማፍቀር የሚኖር አምላክ እያለ ለምን ራሳችሁን በመጥላት ትኖራላችሁ? ብዙ ሰው ራሱን እስኪጠላ ድረስ እየኖረ ወገኖቼ ይለኛ ለክርስቲያኖች ሊሰማን ይገባልን? ስላንተ ፍቅር የተሰቀለልህ አምላክ እያለ አንተ ምን በወጣት ትንጠለጠላለህ? ስላንቺ ፍቅር መራራ ሐሞት የተጎነጨ እያለ አንቺ ምን በወጣሽ መርዝ ትጠጫለሽ? የሞተልን አምላክ እያለ ምን በወጣን እኛ እንሞታለን? ወጣትነቱን እንኳን ሳይቀር ለኛ የሰጠ አምላክ እያለ ወጣትነታችንን ለምን ወደ ሰይጣን እንገብራለን? ማፍቀር ይሏል እኮ ነው። ቢያንስ ጥቂት ሰከንዶች ራሳችንን አንዳች ነገር ከማድረጋችን በፊት መስቀል ላይ ያለውን አናስበው። የኔ ነህ የሚለውን በዘላለም ፍቅር ወድጄሻለሁ የሚለውን አንሰማው። እናንተ ወጣቶች ሆይ የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል አውሬ አድኖን የለ? አዎ እኛም ይህንን አውሬ ስንሸሽ ከርመን የለ? ታዲያ ለምንድን ነው በመጨከን በራሳችን ላይ የምንነሳሳው አውሬዎች ምን ሆነው? ራስን መግደል፣ ራስን ማጥፋት፣ በራስ ላይ አንዳች ነገር ማድረግ እኮ በራስ ላይ የተነሳሳ ጨካኝ አውሬ መሆን ነው። ለምንድን ነው ወንድሜ ጨካኝ አውሬ የምትሆነው በራስ ላይ? የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል ሽፍታ ያዳነህ አንተም ሽፍታ ስትሸሽ ኖረ። ወንድሜ ሆይ እህቴ ሆይ በራስሽ ላይ ትሸፍቻለሽ? በራስህ ላይ የምትሸፍን አውሬ የምትሸፍት ትሆናለህ? ሽፍታ ትጠሉ የለ እንዴ? አጋሽ ትጸየፉ የለ እንዴ? ለምንድን ነው ራሳችሁ ላይ በራሳችሁ የምትሸፍቱት? ለምንድን ነው ራሳችሁን በራሳችሁ የምታግቱት? ለምንድን ነው ራሳችሁን በራሳችሁ ጨካኝ የምትሆኑት? አውሬ እንኳን በራሱ ላይ ሲጨክን አይታችኋል? እባብ በራሱ ላይ ሲጨክን ከቶም ቢሆን አልተሰማም። ራሱን ሲያድስና ሕይወት ሲሰጥ እንጂ ራሱን ሲገድል አልታየም። ከእንስሳት ዓለም እንኳን እንዴት እንወርዳለን ወገኖቼ? የሚወደን አምላክ እያለ እስከ መቼ እንደዚህ እንሆናለን ወገኖቼ? በዘላለም ፍቅር ወድጄሻለሁ፣ በስሜ ጠርቼሻለሁ፣ እወድሻለሁ፣ አንቺ የኔ ነሽ የሚል አምላክ ያለው ሰው እንዴት በራሱ ላይ ይጨክናል? አንዳንዴ ወጣቶች የሚሰማችሁ ስሜት ይኖራል። ዋጋ ቢስ እኮ ነኝ ብለን ዋጋ ቢስ እንደሆነን እንቆጥራለን። ወገኖቼ አንድ እውነት እንነጋገር። በምድራችን ላይ ዋጋ ከተለጠፈባቸው ቦቲኮች በላይ የኔና የናንተ ዋጋ ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ እንደሌለው አታውቁ? ተነቅሰዋል እኮ ዋጋህን። እሱም መስቀል እኮ ነው። አንጠልጥለሽዋል እኮ ዋጋሽን። ዋጋው የተለጠፈበት ፍጥረት ቢኖር እኔ እናንተ ነን። ሰውነታችን ሁሉ መስቀል እኮ ነው። ለመስቀል የምታወጣው ዋጋ አለ። ቡቲክ ይመዝነዋል ያንተን ዋጋ። ስላለበስክ የሚያበሳጭህ፣ ስላላማርክ የሚያስከፋ፣ እመነኝ አንተ ላይ እንዳለው ዋጋ የትኛውም ፍጥረት ላይ እንዲህ አይነት ዋጋ የለም። ምን ዋጋ ትመዝኑለታላችሁ ለዚህ የመስቀል ፍቅር? ወርቅ፣ እንቁ፣ አልማዝ
ምን ዋጋ አለው? ከዋጋዎች ሁሉ በላይ ነው። ታዲያ እንዴት ነው ዋጋ ቢስ ነን የምንለው? ዋጋችንን ያለማወቅ ከሆነ በቀር ዋጋ ቀራንዮ ነው። ዋጋ የእግዚአብሔር ልጅ ደም ነው። በራስ ላይ መጨከን፣ በራስ ላይ አንዳች ነገር ማድረግ፣ በዚህ ደም ላይ መረማመድ እኮ ነው። አንተ የሙሴን ሕግ የናቀ 2 ወይም 3 ሰው ቢመሰክሩበት ያለ ርኅራኄ ይሞታል ይላል እግዚአብሔር ቃል። የእግዚአብሔርን ልጅ ደም የረገጠ ቅዱሱን ኪዳን ያክፋፋ ግን እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። አንተ ዋጋ ከፍ ያለ ነው። ይሄንን ያደረክለት ግን የሚብስ ቅጣት የምትቀበለው ይህንን ዋጋ ስላዋደክ ነው። ዋጋህን ማታዋድቀው፣ ማንነትህን ማታራክስላት ለዓለም ዋጋ ከፍ ያለ ነው። ዋጋ ተመን የሌለው ነው። ዋጋ ቢስ ነኝ የምትለው ምን አይተ ነው? ምን አይተ ነው? ዓለም ሁሉ ቢሸጥ አንተን አያወጣም። አንተ የምትጨነቅበት ቤት፣ አንተ አጣው የምትለው ማጌጫ፣ ዓለም ሁሉ ልንገርህ፣ ዓለም ሁሉ ቢሸጥ ያንተን ዋጋ ያወጣ። ዓለም እየሰራው ያለው የጦር መሳሪያ፣ አንዳንድ ባለጠጎች እየገነቡት ያለው አንደርግራውንድ ቤት፣ አንተን እንኳን ዓለሙን ሁሉ አንተ ጋር ጫፍ ጋር አይደርሱ። ዋጋ በጣም ውድ ነው። ክብርህ በጣም ልዩ ነው። አንተ አምላክን የሳብክ አስደናቂ ፍጥረት እኮ ነህ። ጅምላና ችርቻሮ ማይገልጽ በጣም ውድ ዋጋ ነህ። ታዲያ ለምንድን ነው ዋጋ ቢስ እንደሆንክ ሲነግርህ አሜን የምትለው? ዋጋ ቢስ እንደሆንክ ሲነግርህ እሺ የምትለው ታዲያ ምን ሆነ ነው? ዓለሙ ሁሉ ጠልቶኛል፣ ዓለሙ ሁሉ ፊቱን አዙሮብኛል ለምን ትላለህ? ጎበዝ፣ የትኛው ዓለም እንደጠላ እስኪ ንገረኝ። አንተ እኮ ያንተ ዓለም እኮ ቤተሰብ ብቻ ሆነዋል። ያንተ ዓለም እኮ መምህራን ብቻ እንዴ። ኤፍ አገኘህና ያንተ ያገኘው ኤፍ ቀኑ ሊደብር ይችላል እንጂ ዘመንህን ሁሉ ሊያጨልምብህ ይገባል። አንድ ኤፍ ስራ ነው እንጂ ጥቂት ጊዜ ያጣኸው ምን ያጣ መስሎ ነው ራስን የምታጣው? ዓለም ጠልቶኛል፣ ፊቱን አዙሮብኛል። የትኛው ዓለም እኮ የትኛው ዓለም ነው? እስኪ እንነጋገር የምር። አንተ የምታየው ዓለም በጣም ጥቂቱን ነው። እርግጡን ማልንገርህ በጣም ጥቂቱን ዓለም ነው አንተ የምታየው። የማታየው ዓለም አለ አንተ። ይሄ የምትተያየው ስላኮረፈ፣ ይሄ የምታየው ስለዘጋሽ፣ ይሄ የምታየው ዓለም ስለቀነሰሽ፣ ፊቱን ስላዞረብሽ፣ የማታየው ዓለም አለ ወገኔ። እንደውም የምትታየውና የማትታየዋን ቤተክርስቲያን ሲገልጿት ሊቃውንት የማትታየዋ 80% ናት ይላሉ። እኔና አንተ 20% ነን። እንደውም አንተ ስለማታውቅ እንጂ በ20%ዎቹ ውስጥ ሁሉ እንኳን የሚወዱህ ብዙዎች ናቸው። የማይታዩትን ግን ልንገርህ፣ እንደ ደመና የከበቡህ ምስክሮችህ አንተን የሚወዱህ ስንት አሉ መሰለህ? ታውቃቸዋለህ? እነዚህ ቅዱስ ጳውሎስ እንዳለው እንደ ደመና ዙሪያችንን የከበቡን ምስክሮች አሉን ይላል። የመላእክት ዓለም አንተን ይወድሃል። መልአክ አለሽ፣ መልአክ አለህ፣ በጣም ያፈቅሩሃል። ቁረጣት ሲባል ትዝ አይልም?
ዙሪያዋን እስክኮተኩትላት፣ ፋንድያ እስካፈስላት፣ ንፋስ እስክከላከልላት፣ ቅጥር እስክቀጥርላት፣ አረም እስክነቅልላት እባክህ ታገሳት። በጣም የሚወድህ ዓለም አለ አንተ አታየው። ስትተኛ የሚቆም፣ ስትዘረጋ የሚዘረጋ፣ ማረኝ ስትል ማረው የሚል በጣም የሚወድህ መልአክ አለ። ነዋ ሚካኤል። እነሆ ሚካኤል መልአካችሁ አይልም። አንተ አባት አንቺ እናትሽን አይተሽ ይሆናል ፊታቸው ሲቀየር የከፋሽ። እንዴ በጣም የሚወደን ሌላ ዓለምም አላሳያችሁ ወገኖቼ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። ስለኛ ምጥ የሚያዙ፣ ስለኛ የሚጨነቁ የሰማይ ጉባኤ አፍቃሪዎቻችን ስንት ናቸው? ጌታ ሆይ ወዳጆችን ብቆጥራቸው ካሸዋ ይልቅ በዙ እንዳለው አንተ የምታየው እኔን ነው ፊት የነፈኩህ ችላ ያልኩህን። ስንት ቅዱሳን አሉ መሰለሽ ስላንቺ ጭንቅ የገቡ ምጥ የተያዙ። መጣ አልመጣ፣ በረታ ደከመ፣ ገባ ቀረ ያሉ ሁሌ የሚወዱንና የሚጨነቁ ሌላ ጉባኤ አለ። አንተ በአጸደ ነፍስ ያሉ፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ ከገጸ ምድር ከዚህ መሬት የተሰወሩ ስውራን ግሁሳን የሆኑ እኔና እናንተን የሚወዱና የሚጠብቁ አሉ። እኛ ስንመለስ እልል የሚሉ እዛ ሉቃስ ወንጌል ምዕራፍ 15 ላይ የተጻፈ እኮ ማለት እኮ ነው። በአንድ ኃጥእ ንስሐ መግባት ይላል በሰማይ ባለሽ ጉባኤ ደስታ ሆነ ይላል። ሐዘንህ የሚያስከፋቸው፣ መመለስህ የሚያዘምራቸው በጣም ብዙዎች ዘመዶች እንዳሉ አታውቅም። የክርስቶስ ልብ ያላቸው ጥላቻ መዝገባቸው ላይ የሌለ ስንት አፍቃሪ ያለሽ መሰለሽ። አንድ ቦይ ፍሬንድ ስለከዳሽ እንደዚህ ምትሆኝ ስንት ወዳጅ አለ መሰለ። አንተ የምታየው ይሄንን ነው፣ እኛ የምናየው ይሄንን ነው። አሉ ለበዓል ያልሰገዱ ነብዩ ኤልያስን ያለውን አልሰማህም እንዴ? ለበዓል ያልሰገዱ አሉ አንተ የማታውቃቸው። አንተ የማታውቃቸው ዘውትር ስላንተ የሚጸልዩ የሚያለቅሱ ቅዱሳን አሉ። የትኛው ዓለም ነው የጠላሽ? የትኛው ዓለም ነው አንተ በዚህ ዓለም ነው ተስፋ የምትቆርጠው? ሌላ ዓለም አለ ገና ስላልተገናኘ ኔትወርክህ ስጋዊ ደማዊ ሆኖ ከዚህ ዓለም ላይ ብቻ ስለተጣበቀ እንጂ ኔትወርክን አይነን ከፈት ብታረገው ዙሪያህን የከበበ አቤት የቅዱሳን ህብረትን ብታይ አይናችን ተይዞ አይመስላችሁም? እንደ ጊያዝ ወጣ ብሎ በሩን ከፍቶ ሲያይ የሶሪያ ሰራዊት ከበውታል። በሩን ዝግት ታረገና ጌታዬ ሆይ ወዮልን አለቅን ጠፋን አለው ነብዩ ኤልሳ በርከክ ብሎ ጸለየ። ጌታ ሆይ እባክን የዚህን ባሪያ አይኖች ግለጥ አለ። አይኖቹ ተገለጡ። ከከበቧቸው የሶሪያ ሰራዊት በላይ የከበቧቸውን መላእክት ታያ። እባክህ አይኖቼን ግለጥ አፍቃሪዎቼን እንዳይ። በምጥ የተያዙት እናት አለች ወላዲተ አምላክ። የትኛው ዓለም ነው የጠላ? ያም በቁጥር ቢበዛ እኮ የሚያውቋችሁ 10 15 እኮ አይሞሉ። ከነሱ ውስጥ ምናልባት እኮ ቅሬታ አላቸው ጥቂት ነው። በዚህ ምክንያት ራስን ማጥፋት ተገቢ ነው። ከእውነተኛው ዓለም ጋር እኮ አልተዋወቅንም ገና። እኛን ከሚጠብቅ ዓለም ጋር ገና እኮ አልተዋወቅንም። ለዚህ እኮ ነው ሆድ የሚበሰል፣ ለዚህ እኮ ነው የሚከፋ ዓለም ሁሉ የትኛው አትናቴዎስን ትዝ አይላችሁ? አትናቴዎስ ሆይ አቤት ዓለሙ እኮ አይወድህም አሉት ይባላል። ነገሯት ለዓለም እኔም አልወዳትም አላት። ምንም ይወደዳላት ዓለም አንተ ልብህን የጣልክባት የተጣበቅሽባት። እንዳትጣበቁባት ነው ይሄን የምነግራችሁ። በጣም
የምትወደድና የምትጣበቅባት አይደለችም እኮ እሷ። ውበቷን ብትመለከቱ በግልጽ ተናግራለች። ዛማህራይ ማሊ ሶሎሞን ምዕራፍ 5 ላይ አላነበባችሁትም? ምን የሚል ፀሐይ መልኬን አክስሎታልና አትዩኝ ትላለች። ምን ትወደዳለች እቺ ዓለም? ምን ትጣበቁባታላችሁ እቺን ዓለም? እስኪ ንገሩኝ። ውበት አላት እንዳትሉ ውበቷ እየረገፈ ነው። እድሜ አላት እንዳትሉ እድሜዋ አጭር ነው መጽሐፍ ቅዱስ እንደነገረ። ደም ግባት አላት እንዳትሉ ፀሐይ አክስሏታል፣ ወይባለች፣ ማዲያት አውጥታለች፣ እዚህም እዚያ መፈነዳዳት ጀምራለች። ብዙ እንዳትጠብቁባት ተስፋ የሚባል የላትም። በጨለማ ተወራለች። የጨለማው ገዢ ወሯታል። ጨለማ ነች። እሷ ጋር ከተጣበቃችሁ እመኑኝ ህመምተኞች ትሆናላችሁ፣ አልቃሾች ትሆናላችሁ፣ ሁሉ ነገር የሚያስደነግጣችሁ ድንጉጦች ትሆናላችሁ። ተጣብቃችሁባታል። ስትነጥቃችሁ ታማችኋለች። ገንዘብን ወይም ዝና ላይ ከተጣበቅ ይላሉ አይደል ሊቃውንት፣ ያመሃል ሲነሳብ ምን ውበት አላት? አትዩኝ ትላለች። አትዩኝ 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 አትዩኝ። አንተ ግን ፍጥረት ሁሉ አንተን ያያል። የሰማይ ጉባኤ ባንተ መመለስ ደስ ይለዋል። ምክንያቱም አንተ ጉዳዩ ነህ ለሰማይ። ታዲያ ዓለም ጠልቶኛል እንዴ? አልወድሽም፣ እንደው አልወድሽም አልወድሽም አልወድሽም። ዓለም ሁሉ ጠልቶኛል። ዘውትር ወደ አንተ የተዘረጋው የእግዚአብሔር እጅ አይታይህም? ዘውትር ወደ አንተ የተዘረጉ የእግዚአብሔር እጆችስ፣ እነዚያ የችንካሮቹ እጆችስ፣ እነዚያ ስለኛ የተወጉ እነዛ የቁስሉ ገደሎችስ አይታዩም? የተዘረጉ እጆች። ዘውትር ወደኛ የተዘረጋው የፍቅር እጅስ አይታይም? እሱ ነው ክርስቲያኖች እንዴ። ዓለም ሁሉ ጨለማ ነች። ምን የሚታይባት ነገር አለ? ጨለመብኝ አትበል። እንዲህ የምትለው እመነኝ ወደ ብርሃናት ጌታ ዘወር ማለት ስላልቻልክ ነው። ወደ ብርሃናት ጌታ ዞረ ከሱ ጋር መኖር ከጀመርክ ግን ጨለማ በሱ ዘንድ አይጨልምም ተብሎ ተጽፏል። ምንም ጨለማ አይሆንም። ብርሃኑ እየደመቀ የሚሄድ ፍጻሜው ደግሞ ከከዋክብት በላይ የሚያበራ ነው የሚሆነው። ይልቅስ ጨለማ የሚሆነው ጨለማው ዓለም ውስጥ የተጣበቅን እንደሆነ ብቻ ነው። መፍትሄውስ ወደ ብርሃናት ጌታ ዞር ማለት ነው። ወደ ብርሃን ሕይወት መጥቶ በብርሃን ሕይወት መመላለስ ነው። ያን ጊዜስ ተራሮች ወደ ባህር ለብ ቢገቡ የሚያስፈራ አትሆንም። ሺህ ጊዜ ለምን አትጨልምም? አንተ በብርሃን ውስጥ ነው ያለኸው። ብርሃን ትጎናጸፋለህ። ብርሃን ልብስ ይሆናል። አንተ በብርሃን ትከብራለህ። ጨለማነቷን ትተውላታለህ። አንተ ግን በብርሃን ውስጥ ትመላለሳለህ። ጨለማ በማያሸንፈው ብርሃን፣ መቆራረጥ በሌለበት ብርሃን፣ በማይደበዝዝ ብርሃን፣ በማያቃጥል ብርሃን፣ በማያም ብርሃን ውስጥ ትኖራለህ። የእግዚአብሔር ቃል እንደሚለው ፀሐይና ጨረቃ ሊያበሩላት አያስፈልጋትም፣ በጉ መብራቷ ነውና ይላል። ለብርሃኗ የውሃ ኃይል ጉልበት ማያስፈልጋት። የውሃ ኃይል ጉልበት ማያስፈልጋት፣ ሽሚያም የሌለባት መብራቷ ራሱ በጉ አንተ ጋር ሲሆን አንተ ራስህ ለጨለማው ዓለም ታበራለህ። እነ ማክሲሞስና ዲሞዲዮስ እጆቻቸውን ለጸሎት ሲዘረጉ ብርሃን ይተፋ ነበር እጃቸው። ጸሎት ሲጸልዩ እሳት ይተፉ ነበር አንደበታቸው። አንተ ብርሃን ትሆናለህ። ሰውነትም ያቃጥል ትሆናለህ። ተዋሲያን ሲያርፉብህ እንኳን ታነዳለህ፣ ወደ ብርሃን ትቀየራለህ። ጨለማ ነች እያልክ ለምን ጨለማ ውስጥ ትቀመጣለህ?
አንዳንዴ ከቤተሰቦች ጀምሮ እኮ ይቃወመኛል አለ። በእኔ ተቃውሞ ውስጥ ነው የሚኖረው ብለህ እንዳታስብ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚል ቃል አልሰማህም? ከእግዚአብሔር ጋር ከሆንክ የሚቃወምህ የለም። ባንተና በእኔ ፊት ከእግዚአብሔር ጋር ከቆም በእኛ ፊት የሚቆም ተራራ ከቶ አይገኝም። ምእመናን አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ መሬት ትሆናለህ። አዎ ብቻህን ከሆንክ ሁሉ ነገር ይቃወምሃል። ብቻህን ከሆንክ አንተ ራስህ ተቃዋሚ መሆን አይቀሬ ነው። እግዚአብሔር ካንተ ጋር ከሆነ ግን ማን ይቃወምሃል? ማንም ወገኖቼ ማንም አይቃወምህም። ይህ ሰውዬ ምንድነው እያወራ ያለው? በዚህ ሁሉ መከራ ውስጥ በዚህ ሁሉ ፈተና ውስጥ እየኖርን ምንድነው እያወራ ያለው ልትሉኝ ትችላላችሁ። ወጣቶች በብዙ መከራዎች ውስጥ እኮ እየኖርን ያለነው። ታዲያ የምትናገረው ነገር አሳማኝ ነው ልትሉኝ ትችላላችሁ። መከራ እየተቀበልክ ነውን? መልካም እሺ። መከራ ያልተቀበለ ክርስቲያን እስኪ ንገረኝ። መከራው ኮመን ኮርስ ያልሆነለት ክርስቲያን እስኪ አንድ ሁለት ብለህ እስኪ ያሳየኝ። እኛ የምንነግርህ መከራህን ብቻህን እንዳትቀበለው ብቻ ነው። መከራ አለብህ። መከራህን ግን ብቻህን ከኖርክበት እውነት ነው ራስን ታጠፋለህ። እውነት ነው ራስን ታንጠለጥላለህ። እውነት ነው በራስ ላይ ፈርደህ ምርጥ ሱሰኛ ትሆናለህ። እውነት ነው በሞት በራስ ላይ ፈርደህ ትሰደዳለህ። ምክንያቱም መከራህን ብቻህን ተሸካሚ ብቻ ሆነሃል። ግን የእግዚአብሔር ቃል እንዲህ ይልሃል፣ መከራህን ብቻህን አትቀበለው። መከራህን ለብቻሽ አትጋፈጭ። እና ምን ይሁን? እንዲህ ይላል የእግዚአብሔር ቃል። በጣም የሚደንቅ የእግዚአብሔር ቃል ላንብብላችሁ። እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ክርስቶስ በእኔ ይኖራል። ከክርስቶስ ጋር ተሰቅያለሁ። አሁን በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። የገላትያ መልእክት ምዕራፍ 2 ቁጥር 20 ላይ አብረህ ተሰቀላ ብቻ ተሰቅለ ምን ታመጣለህ? አብረሽው ሙቺያ ብቻሽን ሞተሽ ምን ታመጫለሽ? ቆይ እስኪ ለእናቴ ልኑርላት ትሉ የለ? እስኪ ለአባቴ ልኑርለት ትሉ የለ? ራሳችሁ ኑሯችሁን እንኳን ትታችሁ የሥጋ ኑሯችሁን አንዳንዶቻችሁ ደስ ላሰኟችሁ ለምትወዷቸው ለውዶቻችሁ ትኖሩ የለ? ታዲያ እስኪ ቢያንስ ለጌታዬ ልኑርለት አትሉም? ይሄ ቃል እኮ የሚያሳየን እኮ እሱን ነው። የምኖረው ኑሮ በሥጋ ስለኔ ለሞተልኝ አምላክ ነው የምኖረው። ቢያንስ እስኪ ለሱ ኑሩለት። እህቶቼና ወንድሞቼ አንዳንዴ ሰይጣን ወደ ጆሮአችሁ እየመጣ ራስህን ጥላ ሲልህ አንድ ነገር በለው ወዳጄ፣ እንዲህ በለው፣ ከእኔ በላይ እኔን የሚወድ አለኝ በለውና አሳፍረዋ። ራሴን ለምን እጥላለሁ? ከእኔ በላይ የሚወደኝ እያለ ለሚወደኝ እኖራለሁ። ይህ እኮ ማሳፈሪያ ነው። አንዳንዴ በጆሮአችን እየመጣ ሞት ሲልህ ከክርስቶስ ጋር ሕያው ሆናለሁ አትለው። አንዳንዴ እየመጣ ተሰቀል እያለ ሲሸነግልህ ከክርስቶስ ጋር እንጂ ብቻዬን ተሰቅዬ ምን እጨምራለሁ ምን አመጣለሁ አትለው። ደግሞ አንዳንዴ እየመጣ ራስህን አጥፋ
ራስን አጥፋ ሲል ከክርስቶስ ጋር እኖራለሁ እንጂ እኔ አልጠፋም አትለው። ይህ ሁሉ እኮ የሰይጣንን ራስን መናቂያና ማቃለሊያ ከፍ ሲል ማጥፊያ መሸንገያ መንገዶችን ማሸነፊያ እኮ ነው። አንተ ወንድሜ ሆይ፣ እናንተ ወጣቶች ሆይ አንድ ታላቅ ቁም ነገር ግን እንዳትረሱ። እኛ ወይም እናንተ ወይም አንተ ለአንተ የተሰጠህ አደራ ነህ እንጂ አንተ እንኳን ያንተ አይደለም። የኔ ነህ ሲል አልሰማኸውም? አንተ የራስ መስሎ ነው በራስ ላይ የምትፈርደው። እኛ እኮ ለእኛ ብቻ አደራ የተሰጠን የአደራ ስጦታዎች ነን። ለዚህ እኮ ነው የእግዚአብሔር ቃል በግልጽ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም የሚለው። ክርስቲያን ለራሱ አይደለም፣ ለሞተለት አምላክ ዋጋ የውላችሁ ባለቤታችን የገዛን ገንዘቡ ያደረግን ጌታችን እስከሆነ ድረስ ይሄን ሰውነት ማን ፈቅዶልህ ነው የምታፈርሰው? ማን ፈቅዶልሽ ነው የምትወስኚው? አንቺ ላንቺ፣ አንተ ላንተ ያደራ ስጦታ ነህ፣ ያንተ አይደለህም። ለምን የራስህ እንደሆንክ ትቆጥራለህ? ለዚህ ነው ቅዱስ ጳውሎስ በዋጋ ተገዝታችኋል ለራሳችሁ አይደላችሁ። ክርስቲያን ስንሆን የምንክደው ይሄንንም ጭምር ነው። የሞተልኝ አምላክ ሀብቱ ነኝ፣ ገንዘቡ ነኝ። የተወደዳችሁ ኦርቶዶክሳውያን የተቀበልነው ነው ሰውነታችን እንዳልተሰጠን የሚያኮራን፣ እንዳልተቀበልነው ተስፋ የሚያስቆርጠን ነገር የለም። እንዳልተቀበልክ የምትመካ አንተ ማነህ አይልም። እኛ ደግሞ እንገልብጠው፣ እንዳልተቀበልከው በራስ ላይ የምትፈርድ አንተ ማነህ? የመንፈስ ቅዱስ ማደሪያ አይደለህ? ቤት እኮ ነህ። ታዲያ እንዴት ጨክነህ ታፈርሰዋለህ? ይሄን ማድረግ ምን ማለት እንደሆነ ታውቃላችሁ ወጣቶች? ጥቂት ነጥቦችን ልንገራችሁና ሐሳቤን እንጠቀልላለሁ። በራስ ላይ ተስፋ መቁረጥ፣ አንዳች ማድረግ፣ ከፍ ሲልም ራስን ወደ ማጥፋት መምጣት ምን ማለት መሰላችሁ? እግዚአብሔር ትላንት ምንም እንዳልተደረገልንና ትላንትን እንዳላሳለፈን ትላንታችንን ከታሪክና ከትዝታችን ላይ ማስወገድ ነው። ትላንት ከስንት አላሳለፈህም? ትላንት ታሪክና ትዝታ የለህም? ዛሬ የማያልፍ የመሰለህ፣ ዛሬ ማትሻገር የመሰለሽ ከትላንት ውስጥ ውለታውን፣ ከትላንት ውስጥ ትዝታውን፣ ከትላንት ውስጥ ታሪኩን የሰረዘ ሰው ዛሬን አምንም ነገ ላይ ተስፋ ይቆርጣል። ስለዚህ ራሱን አንዳች ነገር ያደርጋል፣ ያጠፋል። የትላንት ትውስታ ምንም የላችሁ፣ ጨንቋችሁ አልደረሰላችሁ፣ መግቢያ መውጫ አጣችሁ፣ መሰማሪያ አልሰጣችሁ። አንድ ሁለተኛስ ዛሬን በቅጡ እንዳንኖር ትዕግስት ካጣን እውነት ነው ራሳችንን አንዳች ነገር እናደርጋለን። ከትላንት ላይ ታሪክና ትዝታችንን ከዛሬ ላይ ትዕግስታችንን ካጠፋ ነው ራሳችንን ማጥፋታችን አይቀሬ ነው። ሁለተኛ ታጋሽ መሆን ነው። ለእግዚአብሔርም ለቀንም እድል መስጠትን መልመድ ነው። እኔ ያስታውሳለሁ ልጆች ሆነን HIV ኤድስ የሚባል አንድ በሽታ በከተማችን መጥቶ ታስታውሳላችሁ? በሀገራችን ብዙዎች ገና በሽታው እንደያዛቸው ራሳቸውን አጠፉ፣ ገደሉ። አሳዛኝ ሚስቶቻቸውን፣ ሕፃናት ልጆቻቸውን ትተው ደንግጠው ራሳቸውን ሲያጠፉ ብዙዎች ሰምተናል። የታገሱ ለእግዚአብሔርና ለቀን ጊዜ ሰጡ ዛሬ ላይ ከበሽታው ጋር ሆነው እንዴት አምሮባቸው ይኖራሉ? ለምን ቁንጥንጥና ታጋሽ ቁንጥንጥ ብቻ ትሆናለህ? ለምን ታጋሽ አትሆንም? ነገ የሚያመጣውን ምን ታውቃለህ? በዛሬ ላይ መወሰንሽ በቃ ዛሬ ብቻ ነው ያንተ።
ልብ በሉ። ትላንት ላይ ታሪካችንን፣ ትላንት ላይ ምንም እንዳልተደረገልን፣ ትላንት ላይ ትዝታችንን አጥፍተናል። ዛሬ ላይስ መታገስ አቅቶን ተቅነጥናጮች ሆነናል። በዚህ ምክንያትስ በራሳችን ላይ አንዳች ለማድረግ ቸኩለናል። ሶስተኛውስ ለነገ እንኳን እንዳንቆይ ተስፋችንን እንኳን ክደናል። እዩ፣ ትላንትን፣ ዛሬን፣ ነገን ጭምር ያበላሸ ሰው ነው በራሱ ላይ አንዳች የሚያደርገው። ወገኖቼ የነገን ተስፋ ጭምር የረሳ ሰው ነው ራሱ ላይ አንዳች የሚያደርገው። ምን ማለት ነው? ይህን ሐሳብ ስተቀልለው ትላንትን ስታስታውስ፣ ዛሬን ስትደሰት፣ ነገን ሳትፈራ ስትኖር ሕያው ትሆናለህ። ትላንት አሳልፎኛል፣ ዛሬን አኑሮኛል፣ ለነገ ተስፋ አለኝ በል ክርስቲያን። ትላንትን ለትውስታ፣ ዛሬን ለደስታ፣ ነገን ለተስፋ ቀጠሮ ሰጥተህ ከኖርክ ሕያው ትሆናለህ። በራስህ ላይ አንዳች ነገር አታረግም። ገመር ላይ አትንጠለጠልም። በረኪናም ስትጠጣ አትኖርም። የኔ የሚለኝ አለኝ፣ ዋጋዬ ታላቅ ነው፣ በዘላለም ፍቅር ወዶኛል፣ እናም ከክርስቶስ ጋር ሕያው ሆናለሁ ብለህ የምትዘምር ትሆናለህ። እንዳትረሳ ግን አንተ የገጠመ ገጥሟቸው እየኖሩ ያሉ ብዙዎች አሉ። ብቸኛ እንደሆንክ ለምን ታስባል? እንደውም ልንገርህ፣ አንተ ከገጠመህ በላይ እየኖሩ እግዚአብሔርን አመስግነው የሚኖሩ አሉ። ባመሰግኑ እንኳን ራሳቸውን የማያጠፉ አሉ። አንተ ደግሞ ክርስቲያን የሚባል ተስፋ አለ። አልዓዛርን ላስታውሳችሁ፣ በጣም ምርጥ ድሃ ነው። ደረጃ 1 ድሃ ነው። ተንከባካቢ እንኳን የሌለው። ተንከባካቢዎቹ ውሾች እንደነበሩ አላስታወስክም? ውሾች ቆስሎን ሲልሱት ደስ የሚሰኝ ምስኪን ነበር አልዓዛር። በድህነት ላይ ደዌ፣ በደዌ ላይ ተንከባካቢ ማጣት፣ ተንከባካቢ ከማጣት በላይ ውሾች አጠገቡ ሆነው ተንከባካቢ መሆን። በዚህ ላይስ ድሆችን የሚመለከትበት አቅም አልነበረው። ውሾችን የሚያባረርበት አቅም አልነበረው። ድሆችን አያይም፣ ባለጸጋውን ብቻ ያያል። ይሄ ብቻ መስሏችኋል? ተስፋ ትንሣኤ ባልተበሰረበት በዚያ በኦሪት ዘመን የሚኖር ነበር። ይህን ሁሉ ሆኖ መቼ ራሱን አጠፋ? መቼ ራሱን ገደለ? መቼ ልሙት በቃ አለ? ይልቅስ በጣም የሚደንቅ ሕይወት ኖረ። በድህነት ውስጥ አስደናቂ ባለጸጋ ሆነ። ምን ይላል እግዚአብሔር ቃል? ድሃው አልዓዛር ሞተ፣ መላእክትም በአብርሃም እቅፍ ወሰዱት ይልልሃል። አበቃ። የአብርሃም እቅፍ ውስጥ ፈጸመ ጉዳዩን። አንተ ምናልባት ድህነት ቢኖርህ እንጂ አሰቃቂ ደዌ የለብህ። እሱ ካልሞተ አንተ የምትሞተው ምን ሆነ ነው? አንተ በሰው ተከበህ ሰው እንደሌለ ይሰማሃል። በውሻ ተከቦ ሰው እንደሌለው አላሰበም። እግዚአብሔርን በማመስገን ኖረ እንጂ። ተቀበረ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አበቃ። እዛ ጋር ያለውን ባለጸጋ ታስታውሱ? ሞተ፣ ባለጸጋውም ይላል ሞተ፣ ተቀበረ ብቻ ብሎ ነው የሚያበቃው። እስኪ ልጠይቃችሁ፣ በሞቴ ትሰሙኝ እንደሆነ እስኪ ልጠይቃችሁ። ባለጸጋው ነዌ ሞተ፣ ተቀበረ ብቻ ይላል። አልዓዛር ደግሞ አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። የተወደዳችሁ ኦርቶዶክሳውያን እስኪ በቅን ልብ ልጠይቃችሁ፣ እንደ አልዓዛር ብትሆኑ ይሻላችኋል እንደ ባለጸጋው ነዌ? ምን? ኧረ አይሰማኝ ድምጻችሁ። ድሃ እኮ ነበር አልዓዛር። እንደ አልዓዛር ሕፃናቶች እናንተ አሁን ምን አለ ዝም ብትሉ? እኔ ከትልልቆቹ ጋር ነው ጉዳይ። ደግሜ ልጠይቃችሁን፣ እንደ አልዓዛር ወይስ እንደ ባለጸጋው? የምራችሁን ነው? ድሃ ነበር እኮ። ይሁና፣ ደስ አይልም? ይሁና፣ እንዴት እንደወደድኩት ሌላ ቦታ መጠቀምባታለሁ። ይሁና፣ በሽታም ነበረበት እኮ።
ይሁና ማለት ነው አይደል? የገባኝ እየሰማችሁኝ ነው? እንደሱ ነው እኮ። ለምን ብላችሁ ብጠይቃችሁ ምን እንደምትመልሱልኝ ታውቃላችሁ? ተቀበረ ብሎ አያበቃም። ምንድነው የሚለው? ወደ አብርሃም እቅፍ ምን አሉት? አበቃ። ሳምራዊቷን ሴት ተመልከቷት። 5 ባሎች አግብታለች። 5ቱም ጭኖቿ ስር ሲደርሱ ይሞታሉ። 6ኛ ባል አግብታ ተሳካ። ጎረቤት ደብቃለች ይላሉ ሊቃውንት። እንዳይሞትባትና ስብር እንዳትል ሰውራው ግን ትኖራለች። ይህቺ ሴት በዚህ ሁሉ መውደቅና መነሳት አፍራ ተሳቃ ነው የምትኖረው። ማፈረች ተሳቀቀች የሚል የለም። ከየት አምጥተህ ነው እንደዚህ የምትለው እንዳትሉኝ። እዩ፣ በዕብራውያን ባህል ውሃ የሚቀዱት ወይ በማለዳ ነው ወይ በምሽት ነው። እቺ ሴት ግን ውሃ ስትቀዳ የተገኘችው በመቼ ነው? በቀትር፣ በጠራራ ፀሐይ። ለምን ይመስላችኋል በቀትር የወጣችው? ያኔ ማንም ምን አይልም፣ ውሃ አይቀዳም። ምን ማለት ነው? ብቻዋን ናት። ጥቂት ልታፍሪ ትችያለሽ። የሆነ ነገር ጥቂት ነገር ሊጎልህ ይችላል። ጥቂት ነገር እሱን በፈሊጥ የሆነ ነገር ልትሰውረው ትችላለህ እንጂ ለምን ብላ ራሷን ታጠፋለች? ጎበዝ እየሰማችሁኝ ነው? ጌታዋ ውሃ ዳር ይጠብቃታል። የት ዳር? በሞቴ የት ዳር? ውሃ ዳር ነው የጠበቃት። የተመሰቃቀለውን ህይወቷን ነው ይለወጠላት። አፍራ መጣ። ከሰው የሸቸችው ሴት እንስራዋን ትታ ወዴት ሄደች? የነገረኝን የህይወቴን ኑሮዬን ሁሉ ያደረኩትን ሁሉ የነገረኝን ምን በሉ ኑናዩ። ሰው አፍራ የነበረችውን በሰው ዘንድ ቀና አደረጋት። ራሷን አንቃ ወይም አጥፍታ ላየናት። ምን ሆነን ነው እኛ እንደዚህ አይነት እርምጃ የምንወስደው? ምን ሆነን ነው ወገኖቼ? ለምን መከራችንን ከክርስቶስ ጋር ምናልባት ደግሞ ትምህርቴን ለማጠናቀቅ የዚህ ዘመን ፈተናዎች እኮ ብርቱ ናቸው እንዳትሉ። እየተፈተንን እንዴት አድርገህ ነው እንደዚህ አይነት ነገር የምትሰብከን እንዳትሉኝ። መፈተንም አለብን። ክርስቲያን ከሆንማ መፈተን አለብን ወገኖቼ። እንዳትረሱ፣ በእኛ ውስጥ ያለው የሃይማኖት እውነት የሚገለጠው እኮ በፈተና ነው። የተማሪዎች ዕውቀት፣ የተማሪዎች ክህሎት የሚገለጠው በፈተና መሆኑ መች ቀረ? እመነው አትመነው በምን ይገለጣል? በፈተና እንጂ በምን ትታወቃለህ? ለዚህ ነው የኔና የእናንተ የሃይማኖት ዕውቀት የሚገለጠው በፈተና ነው። እንደውም ስትፈተን ደስ ነው ሊልህ የሚገባው። ፈተና ሲርቅልህ እንደውም መፍራት ነው የሚገባው። አንደኛ። ሁለተኛ፣ የተወደድክ ክርስቲያን ሆይ ማክሲመስ የተባለ ሊቅ ስለ ፈተና እንዲህ ይላል። እንዳትረሳ ፈተና ይላል በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ፈተና ካለብሽ ከቀደመ ኃጢአትሽ ሊያነጻሽ ነው የሚመጣው። ከኃጢአታችን ሊያነጻን ፈተና ይመጣል። አንድ። ሁለተኛስ በሌሎች ዘንድ ደግሞ ይላል አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል ይልላል። የበለጠ ውብ እንድንሆን፣ የበለጠ ሊያሳምር፣ የበለጠ እንድናንጸባርቅ ነው ፈተና ወደኛ የሚመጣው። 2. ሶስተኛው እንዲሁም በሌሎች ዘንድ ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ፈተና ይመጣል ይላል። ወይ ኃጢአትህን ያነጻዋል፣ ወይ አሁን ያለውን ውበትን ሊያሳምርና የበለጠ ክርስቲያን ሊያደርግህ ይመጣል፣ ወይ ደግሞ ሊመጣ ላለው ከባድ መከራ እንድትዘጋጅ ያጠነክራል። በቃ ክርስቲያን ከሆንክ የምትፈተነው ለዚህ ነው። ደግሞ ሌላ አንድ ነገር ልጨምርልህ። ሌቦች ጉድጓድ ምሰው፣ ግድግዳ አፍርሰው፣ ግንብ ደርምሰው፣ ጉድጓድ ቆፍረው የሚሰርቁት እኮ ባዶ ቤትን አይደለም። ባዶ ቤትን ማን ይሰርቀዋል? ሌባ ዲያብሎስ ፈተና ቢያበዛብህ እመነኝ በጣም ባለጸጋ ስለሆንክ ነው። ልሸነግል ፈልጌ
ወይም አጉል ተስፋ ሰጥቼ ወይም ሞቲቬሽናል ስፒከር ሆኜ ዝም ብዬ ወደ ቤት ልሸኝ ፈልጌ አይደለም። ባለ ጸጋ ስለሆንክ ነው የምትፈተነው። ሃይማኖት ስላለ ምግባሩን ቶ ሃይማኖት አለ ሃሎተ እግዚአብሔርን ታምናለህ። አንዲት መንትያ ቅጥያ አምሳያ የሌላት ኦርቶዶክሳዊት ሃይማኖት አለ። ስለዚህ ዓለም ይፈትንሃል። ባለ ጸጋ ስለሆንክ ነው እንጂ ባዶ ከሆነ ምን ያደርግለታል? እፈተናለሁ። ለዚህ ምክንያት ነው የምትፈተነው። መከራ እቀበላለሁ። መከራህን ከክርስቶስ ጋር አድርገው። የሚወደኝ የለም በዘላለም ፍቅር ወድጄሃለሁ ሲል ስማው። የኔ የሚለኝ የለም በስም ጠርቼሃለሁ አንተ የኔ ነህ ሲልህ አድምጠው። ዋጋ ቢስ ነኝ የምትለው ካንተ በቀር ዋጋው ከፍ ያለ የትኛው ሱቅ ላይ አለ? ነገሬ ልጠቅልለው። አንድ ሰዓት ተሰጥቶኛል። አንድ ሰዓት ላይ ሆኛለሁ ለማብቂያ ነገሩን ለመፈጸሚያ። ወጣቶች ሆይ በራሳችሁ ላይ አንዳች ነገር ለማድረግ ስታስቡ እነዚህን ነገሮች አሁን እምላቸውን በጥንቃቄ አስቡ። ራሳችንን ለማጥፋት ስናስብ በራሳችን ላይ ዛሬ ለማለፍ ፈርተንና ስጋት ገብቶን ለመሻገር አንዳንድ አላስፈላጊ ወጥመድ ሱሶች ውስጥ ስንገባ ራሳችን ላይ አንዳች ነገር እያደረግን ነውና እነዚህን ነገሮች እናስባቸው። አንደኛ በእግዚአብሔር ፍቅር ላይ መተማመን እያቆምን ነው ማለት ነው። ይሄ ደግሞ ምንኛ ከባድ ጉዳት ነው። ሁለተኛ ትኩረቱና ለኔና ለናንተ ያለውን ጥበቃ መካድ ማለት ነው። ሁለተኛ ሶስተኛ እጅግ የሚያሳፍረው ደግሞ ከሞት በኋላ ያለውን ህይወት ድርግም አድርጎ መካድ ነው። ምን ማለት መሰላችሁ? ከዚህ ዓለም ኑሮ ካልተገባሁማ የዘላለሙ ይቅርብኝ እያልክ ነዋ። የዘላለሙን መካድ ያልኩት እኮ ለዚህ ነው። እንደው ምን እንደሆነ ታውቃለህ? አሁን የደረሰብህ ችግር መፍቻ የሌለውና ከእግዚአብሔር በላይ እንደሆነ አምነሃል። ይሄ ነው በጣም የሚያሳፍረው። ለእግዚአብሔር የዚህ ዓለም ችግሩ ምንድነው? ደዌ ነው። በቃሉ ብቻ አስነስቷል። ኃጢአት ነው። በደሙ መፍሰስ አንጽቷል። ሞት ነው። ከመቃብር እንኳን አውጥቷል። ታዲያ የትኛው ችግር እግዚአብሔርን አሸንፎት ያውቃል መስሎሃል? ከእግዚአብሔር በላይ የምታረገው ችግር ምን ነው ላንተ? ሌላው ለችግር መፍትሄ ቀን መስጠት አልፈለክም። ትዕግስትም አጣሃል። ቀን የሚያመጣውን አታውቅምና ታገስ። ይቀየራል ነገር። አዲስ ማለዳ ሲወጣ እግዚአብሔር ላንተ አዲስ እድል ሰጥቷል። ተጠቀምበት። ወገኔ ሆይ ሶስት ነገሮችን እንንገርህ። ያለፈውን ህይወትህን እያሰብክ በቁጭትና በጸጸት ከኖርክ ጭንቀታም ትሆናለህ። ስለዚህ ራስን ታጠፋለህ። አዲስ ቀን አለ። ያለፈውን ቶ ነገን ደግሞ በስጋት አትመልከተው። ነገን በስጋት ከተመለከትከው ፈሪ ትሆናለህ። ፈሪ ከሆንክ ትጨነቃለህ። ከተጨነቅ በራስ ላይ አንድ ነገር ታደርጋለህ። ስለዚህ ነገን በስጋት ትላንትን በጸጸት አትኑርበት። እነስ ምን ላድርግ? ዛሬን ከእግዚአብሔር ጋር ተደሰትበት። ሌላው ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት መስሎ ታይቷል ማለት ነው። ሞት ችግርህን አይፈታም። ሞት ራስን መስቀል፣ ራስን ማጥፋት የሚያጠፋው ችግርህን ሳይሆን እንዳትረሳ አንተን ራስ ነው የሚያጠፋው። የእግዚአብሔርን ህልውና በልብ ውስጥ ያለውን የእግዚአብሔርን ህልውና ጭምር ነው የሚያጠፋው። ለዚህ እኮ ነው ብርቱ ኃጢአት የሚሆነው። ራስን ማጥፋት ችግርህን ሳይሆን የሚያጠፋው ህልውናህን ነውና ራስህን ሳይሆን ችግርህን ለማጥፋት ተነስ። ወጣት ሆይ ከበረታ ይጠፋል፣ ካልተቆራመድክ ይጠፋል።
ታላቅ ኃጢአት የሚሆንብህ በልብ ውስጥ ህልውና እግዚአብሔርን እንደሌለ አድርገህ መቁጠር ነው። እግዚአብሔር የለም የሚል ሰው ነው እንዲህ አይነት ጭካኔ የሚጨክነው። ራስን ማጥፋት ትንሽ ችግርን ለመፍታት ትልቅ ችግር መፍጠር መሆኑን እንዳትረሳው። ትልቅ ችግር ነው የምትፈጥረው። ጊዜያዊና ቀላል የሆኑትን ችግሮች ቋሚና በማይቀለበሱ ችግሮች ነው የምትፈታው። አንዳንድ ወጣቶች ቀለል አድርገው አረ እንደው ቢሄድ ይሻለኛል። ምን ታረጋለህ ብትሄደው እንዴ? እዚህ ከገጠመ በላይ መከራ ለመቀበል ነው የምትሄደው። የቀመሱ ነገሩ ምን ልሄድ ትላለህ? ምን ይሻላል? እንደዚህ ሆነማ ብትሄድ አይሻልም? ይልቅ እንደ ቅዱስ ጳውሎስ ሆነ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሼያለሁ፣ ወደፊት የጽድቅ አክሊል ተጋድያለሁ፣ ወደፊት የጽድቅ ብሄድ ያኔ በል። እንደዚህ ሆነ ግን ብሄድ ይሻለኛል። ማንን ነው የምታስፈራራው? ወዴትስ ነው የምትሄደው? ምን መሄጃ መንገድስ አለ? የት ያዘጋጀኸው ወደብስ አለ? ከወጀብ ወደ ወጀብ፣ ከጭንቀት ወደ በለጠ መከራ፣ እሳት ከሆነ ዓለም እንደገና እሳት ወደ ሆነ ዓለም ብትሄድማ አይሻልም? ብትሄድማ ቤተ ክርስቲያን እንዲህ ባለ ሁኔታ ራስህን አንዳች ነገር ብታደርግ ብታጠፋ ጸሎት የማታደርግልህ ለምን ይመስልሃል? እነዚህን ሁሉ ኃጢአቶች ማድረግ ስለሆነ ነው። የትኞቹን? እምነት፣ ተስፋ፣ ፍቅር። እነዚህ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ ተብሎ ተጽፏል። እምነትህን ሽረሃል። አሁን ያልኩህን እግዚአብሔርን ሁሉ ክደሃል። ሃይማኖትህን አጥፍተሃል። በነገው ተስፋ ላይ ተገዳድረሃል። ተስፋ እንደሌለው ሰው ለዚህ ዓለም ካልተገባውማ የሚመጣው ዓለም ይቅርብኝ የምትል መስልሃል። በተስፋህ ላይ መኖር አቅቶሃል። ተስፋንም ትተሃል። ከሁሉ በላይ ግን ዓለምን ያጸናው የእግዚአብሔርን ፍቅር ትተኸዋል። እምነት፣ ተስፋ፣ ፍቅር። ታዲያ እነዚህን ሶስቱንም ከተውከው እንዴት ዘምራ ትሸኛሃለች ቤተ ክርስቲያን? ደረት ይደቃልሃል እንጂ እንዴት ከበሮ ይመታልሃል? አንተ ዘምራማ ትሸኝህ። ለዚህ እኮ ነው ጸሎት የማይጸለይለት። እዚህ መቅደስ ላይ አንዳች ነገር ቢደረግ ታዝኖ የለ። ይሄን መቅደስ የሚያፈርሱትን ትገዳደሩ የለ። ይሄን መቅደስ ለማፍረስ የሚመጡትን ታፈርሷቸው የለ። አትታገሷቸውም አይደል? ትበሳጩ፣ ትቃጠሉ የለ። እናንተ ወጣቶች ምን ነው ያንተን መቅደስ ራስህ ስታፈርስ አናድድ? አንተ የኔ ነህ፣ በስም ጠርቻለሁ፣ ተቤዥቻለሁና አትፍራ። ማን ይወደኛል አትበል፣ ከዚህ በላይ ውድ የለም። ምን ዋጋ አለኝ አትበል፣ ካንተ በላይ ዋጋ ያለው የለም። ተፈትኛለሁ አትበል፣ ሊያነጻህ፣ ሊያሳምርህ፣ ሊያዘጋጅህ ነው የሚመጣልህ። በመከራ ውስጥ እኖራለሁ፣ መከራህን ከክርስቶስ ጋር አድርገው፣ አንተ የኔ ነህ ሲል ስማው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን። በመምህራችን አንደበት ላይ አድሮ ያስተማረን የመከረን እግዚአብሔር አሸናፊ ስሙ ለዘላለም የተመሰገነ ይሁንልን። ለመምህራችንም እግዚአብሔር አምላክ ቃለ ሕይወትን ያሰማልን።